በመደጋገም ብዛትና በጸሎት ርዝማኔ ማሸነፈው እግዚአብሔር የለም። በክርስቶስ በኩል ስመጣስ የልጄ ድምጽ ነው አይደለም ይለው ለከ ሮሜ ምዕራፍ 8 አባባ ብሎ የሚጮህ የልጅነት መንፈስ the spirit of sonship የልጅነት መንፈስ። ገላትያ ምዕራፍ 4 የልጁን መንፈስ the same spirit። ስለዚህ በኢየሱስ ክርስቶስ በኩል አባ ስለው አብ እከሌ ጠራኝ ያለ የልጅ ድምጽ ነው። ክርስቶስ ሁሉም ነው በሁሉ። ከኢየሱስ ውጭ እግዚአብሔርን ለማስደሰትም ፈገግ ለማሰኘትም እንዳትሞክሩ። እግዚአብሔር በልጁ ተደስቶ ጨርሷል። ድጋሚ በእኔ የሚደሰተው ያስደሰተው ልጁን እኔ ላይ ሳይ ብቻ ነው። እግዚአብሔርን እንደ ኢየሱስ ሊያረካው የሚችል የለም አይኖርምም። ስለዚህ ጳውሎስ ምንድነው የሚላቸው? ተጠቅልላችሁ እሱን ብቻ አሳዩ ይላል። እሱ ውስጥ ግቡ። ከኢየሱስ ጋር ሌላ ነገር ለመቀላቀል የሞከራችሁ ቀን ከጸጋው ትጎላላችሁ። እንደውም ገላትያ ላይ ከጸጋው ወድቃችኋል ያላችሁ። ወደቃችሁ። እንደዚህ ተንከባክበው ይዟችሁ ነበር። ሰው እንዴት ከዚህ ይወድቃል አላቸው። ወዴት ነው የወደቁት? እግዚአብሔር ያውቀው መዳረሻው። ከጸጋ ሰው ከወደቀ እኮ ጠፈር ላይ እንደወደቀ ቁጠረው። የለህም መጨረሻ ዘላለም ነው ይሄድክ በቃ ይሄዳል። ዝም ብሎ ነው የሚወርደው። አይቻልም። ኢየሱስን ብቻ። እስቲ አሜን በሉ። ብዙ ጊዜ ያዋጣንበት ነገር ደስ ይለናል። ብዙ ነገር ላይ አዋጡ፣ ህይወት ላይ ግን ኢየሱስ ብቻ። እስቲ አሜን በሉ። ኢየሱስ ብቻ። ይሄንን እመኑም ወቁ። ስለዚህ ክርስቶስ በሁሉም ነው። ክርስቶስ ሁሉም ነው። እኔና እናንተን ይፍና እንዲያረገን ይሄንንም ህብረት በደሙ የመሰረተው ጌታ ኢየሱስ ክርስቶስ ነው። በእውነት ነው የምነግራችሁ። በጣም ስለምንዋደድና ስለምንተዋወቅ አይደለም እዚህ ቤት የመጣ ነው። የተዋወቅ ነው በጌታ ስንሆን። ኢየሱስ ነው ኮመን ነገር። እኔ ከማንም ሰው ጋር የጋራ ነገር ኢየሱስ ነው። ከዛ በኋላ ስንተዋወቅ በጣም ወዳጅ እንሆናለን። ቤተሰብም ነን፣ ወንድምና እህት ነን። ዘላለምም እንቀጥላለን። ስለዚህ ምንም አይነት ጸባይ ቢኖረው ሰው ዘላለም ስለሚቀጥል እታገሳለሁ። ወንድሜ የፈለገ ቢበጠብጠኝ ወንድሜ ነው። ተው ትለዋለህ እንጂ ከዛሬ ጀምሮ ወንድሜ አይደለም ብትለውም አይቀርም። ተካፍለዋል። ቤተሰብ ነን ለዘላለም። የጋራ ነገራችንና ይሄንን ህብረት የፈጠረው ግን ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ውጪ የተገናኘን ቀን እኮ በቃ አስቡት። እግዚአብሔር ያሳያችሁ። ደቀ መዛሙርቱ መሃል አሁን ኢየሱስ ቢወጣ ይሁዳና ማቴዎስ እንዴት ነው አብረው የሚኖሩት? ይሄ ሌባ ነው፣ ይሄ ቀራጭ ነው። አሁን እኮ ይሁዳ እጁን ሲልክ እኮ ኢየሱስ ላይ ነው የሚያርፈው። ማቴዎስም ሲልክ በዚህ በኩል ቀናት፣ ሁሉም ሲልኩ የጋራ ነገራቸው ኢየሱስ ነው። በኢየሱስ በኩል ስለሆነ ነው የሚስማሙት። ኢየሱስ ከመሃል ቢወጣ እንዴ ሞተ እኮ። የሞተ ቀን ተበተኑ። ተመሳሳይ ፕሮፌሽን ያላቸው ጴጥሮስ ነው በዛ ያሉትን በሉ እንሂድ ብሎ ብቻውን ባካ ያረግም አለ እኮ። እንደዚህ አይነት ረጅም መንገድ ይዞ ሄድና እሱ ይመለሳል። ኢየሱስ የሞተ ቀን እኮ አብረው መቆየት አቃታቸው። ተበተኑ እኮ ነው የሚለው። ለመከተል ብቻ እኮ አይደለም፣ አብረው ለመኖር አይችሉም። የጋራ ነገራችን ኢየሱስ ነው። እንኳን ኢየሱስ መሃላችን ኖረ። ለመስማማት እኮ አይደለም፣ ህይወት ነው ኢየሱስ። እኛ መሃል ስላለ የዘላለም ህይወት አለን። በክርስቶስ ኢየሱስ በኩል አብ ይቀበለናል፣ ተቀብሎናል። ልጅህን ብቻ ስትሉት አብ ራይት ያደርጋል ከሰማይ